ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ዋና ዋና ዜናዎችን እናስቀድማለን። ሆርሙዝ ላይ 3 መርከቦች ጥቃት ሲፈጸምባቸው ኢራን 2 መርከቦችን በቁጥጥር ስር መዋሏን አስታወቀች። በሌላ ዜና የዓለማችን ግዙፍ የኮንዶም አምራች ኩባንያ በኢራን ጦርነት ምክንያት የዋጋ ጭማሪ ሊያደርግ መሆኑን ገልጿል። በሌላ መረጃ ኢራን የበለጸገ የዩክሬን ክምችት አላት ስትል አሜሪካ መክሰሷን አስታወቀች። እነዚህና ሌሎችን መረጃ አጠናቅሮላችኋል። የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም የደወሉን ብትጫኑ አጫጭርና ወሳኝ መረጃዎችን ታገኛላችሁ። ቀጥታ ወደ መረጃው አለፍ። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መንገደኛ ብዙሃን ዘግቧል። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘ አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራን እና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አላስተካከሉም ባለቻቸው መርከቦች ላይ እርምጃ እየወሰደች መሆኑን አስታውቃለች። የዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳስታወቀው አብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነው ኮንቴነሮች በጫኑ መርከቦች ላይ ተኩስ ከፍቶ ከባድ ጉዳት አድርሷል ሲልም አስታውቋል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ንብረትነቱ የዩናይትድ አረብ ኤምሬትስ የሆነና የፓርላማውን ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል ሲልም ገልጿል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት አልደረሰም ተብሏል። በባህር ትራንስፖርት ደህንነት ተቋም የሆነው ቫንጋርድ ለቢቢሲ እንዳሳወቀው ሌላ የፓርላማን ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ ጥቃት ዓላማ ሆኗል ሲልም አብራርቷል። በጥቃቱ መርከቡ ከተለያዩ ክፍሎች ላይም ጉዳት እንደደረሰበትም ዘግቧል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች 2ቱ ፍቃድ ያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መውሰዳቸውንም አስታውቋል። ወደ ሌላ መረጃ ስናልፍ በዓለማችን ግዙፍ የኮንዶም አምራች አገር የሆነችው በኢራን ጦርነት ምክንያት ዋጋ ጭማሪ ልታደርግ መሆኑን አስታወቀች። የዓለማችን ግዙፍ የኮንዶም አምራች ኩባንያ ታሪክስ ኃላፊ ኃይል በኢራን ጦርነት ምክንያት ለኮንዶሞቹ የሚያስፈልጉ ጥሬ ዕቃዎች በአቅርቦት ማስተጓጎሉን ከቀጠለ ኩባንያው ዋጋውን እስከ 30 በመቶ ወይም ከዚያ በላይ እንደሚጨምርም አስታውቋል። የካርቲስ ዋና ስራ አስፈጻሚ ጎህ ሚህኪያ ለመገናኛ ብዙሃን እንደተናገሩት ግጭቱ ከተጀመረ ጊዜ ጀምሮ የምርት ወጪ በከፍተኛ ሁኔታ ጨምሯል ሲልም አስታውቋል። ማሌዥያ የሚገኘው የዚህ ኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል ያለው ኩባንያው እንደ ዱሬክስ እና ትሮጃን ያሉ ታዋቂ ዓለም አቀፍ ብራንዶች ከማምረት ባሻገር ለዩኬ ኤንቲኤስ ዋነኛ የግብአት አቅራቢ ነበሩ ሲልም አብራርቷል። በሌላ ዜና
ኢራን የበለጸገ የዩክሬን ክምችት አላት ስትል አሜሪካ መክሰሷን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ጦርነቱን ለማስቆም በተደረገው ስምምነት የዩራኒየም ክምችቷን ለማስረከብ መስማማቷን ከተናገረ በኋላ የኢራን የበለጸገ ዩክሬን ክምችት ትኩረት ስቧል ሲሉም አብራርተዋል። ይሁን እንጂ ሰኞ ዕለት የኢራን ምክትል የውጭ ጉዳይ ሚኒስተር ሳዑዲ ካፒቴን ይህንን የአባባል ውድቅ ማድረጋቸውንም አስታውቀዋል። ለኤፒ የዜና ወኪል እንዲህ አይነት ሐሳብ የማይታሰብ እንደሆነም ተናግረዋል። ሁለቱ ወገኖች ለተጨማሪ የሰላም ድርድር የተዘጋጁ ባለበት ወቅት የዚህ ክምችት የወደፊት ዕጣ ፈንታ ለውይይት ዕቁብ ርዕስ እንደሚሆን እርግጠኛ መሆን አይቻልም ሲሉም ገልጸዋል። በትክክለኛ ዩክሬን ምንድነው ለምንስ እንደሚጠቅም ለማያውቁት ሀገሮች አዲስ ግምታዊ እርምጃ መውሰድ ያለብን ሲሉም አስታውቀዋል። በሌላ ዜና በደቡባዊ ጎንደር ዞን በተፈጸመ ጥቃት የቤተ ክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን እማኞች ተናግረዋል። ሳሊ አነስተኛ ከተማ ከጋይንት ወረዳ ዋና ከተማ በ25 ኪሎ ሜትር ትርቃለች አሉት። የአማራ ክልል ደቡብ ጎንደር ዞን ላይም ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይም ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች አስታውቀዋል። ሟቾቹ 2 የቤተክርስቲያን ዲያቆናት፣ አንድ የመሪጌታ የዲሃ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን አስታውቀዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥም መገደላቸውን በመግለጽ ሶስቱ ደግሞ በቤታቸውና አንድ ሰው ደግሞ በመንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃ ይጠቁማል። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው የሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑንም እማኞች አስረድተዋል። ቢቢሲ ከላይ ጋይንት ወረዳ እና ከደቡብ ጎንደር ዞን አስተዳደሮች ምላሽ ለማግኘት ጉዳዩን ቢያስረዳም የሥራ ኃላፊዎች ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል ሲሉም ገልጸዋል። ጥቃቱ የተፈጸመው ሳሊ ከተማ ከወረዳው ዋና ከተማ ንፋስ መውጫ በ25 ኪሎ ሜትር ርቀት ላይ የሚገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነችም ነዋሪዎች ተናግረዋል። አርብ ዕለት ለምርጫ ስብሰባ ብለው የወጡ የምን ምርጫ ነው ብሎ ፋኖ ሲንቀሳቀስ ሲተኩስባቸው ከዚያ በኋላ ሲተኳኮሱ መዋላቸውንም አስረድተዋል። ከተማዋ ከጥቃቱ በፊት የነበረውን ግጭትም አንድ ነዋሪ ገልጿል። የደብረ ብርሃን ሳቢ ባለእግዚአብሔር ቤተክርስቲያን አጋቾች ከቅዳሴ በኋላ መገደላቸውን የዘገበው ለክርስትና የተዘጋጁ ጸበል ጻዲቅ እየቀመሱ እያሉ ውጊያው መቀስቀሱንም ለቢቢሲ አስረድተዋል። ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተክርስቲያን መግባታቸውንም የዓይን እማኞች አስረድተዋል። ወዳጆቻችን ለሰዓቱ ያዝናችሁ መረጃ እስካሁን ነበር። በሌላ መረጃ እስከምንገናኝ ባይ